ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? የአልማዚቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ ውዶቼ? እንዴት ናችሁልኝ? ሰላማችሁ ብዝዝት ይበልልኝና በያላችሁበት እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛልኝ። እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? አይዞሽ እህቴ፣ በርቺ፣ ጠንክሪ፣ ወደፊት እንጂ ወደኋላ የለም ነው የምትሉኝ እህቶቼ። ከልብ ነው የማመሰግነው። ከልብ ከልብ የኔ ውዶች፣ የኔ ወርቆች በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ክበሩልኝ፣ ክበሩልኝ። በእውነት እኔ ቃላት የለኝም። በአጭር ጊዜ ውስጥ ነው እናንተን የመሰለ ቤተሰብ ያፈራሁትና አይዞሽ የምትሉኝ ሁሉ በጣም ነው የማመሰግነው። ላይቭ ስገባ የምታበረታቱኝ እህቶቼ ከልብ በጣም ነው የማመሰግነው እና እወዳችኋለሁ። ክበሩልኝ የኔ ውድ እህቶች፣ በጣም ነው የማመሰግነው። እንግዲህ ደግሞ ዛሬ ያው ማብራሪያ መስጠቴ በፊት ይህንን ቪዲዮ የምታዩ የምትከታተሉ እህቶቼ እንዲሁም ወንድሞቼ ቤተሰቦቼ በላይክ ጀምሩ፣ በላይክ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝታችሁን። በእውነት የስደት እህታችሁ ነኝ፣ አበረታቱኝ። ምን ችግር አለው? አይከፈልበት የኔ ውዶች። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱልኝ፣ ሰዓቱ እንዲቆጥርልኝ ማለት ነው። እንግዲህ ሙስሊም እህቶችም አላችሁ ከጎኔ፣ አሁንም አትነጠሉኝ። ክርስቲያን እህቶች ሁላችሁ ክርስቲያኖቹ በማርያም ይዣቸዋለሁ። ይሄንን ቪዲዮ አትለፉት፣ እስቲ ኦቨር አውጡት። እንደው ቢያንስ እንኳን እንደው የተወሰነ ትንሽ ብቅ ይበል። እንዲሁም ሙስሊም እህቶቼ በአላህ ምን ችግር አለው? እህታችሁን የስደት እህታችሁን ከፍ ብታረጉኝ ምንም የሚያመጣው ነገር የለውም። ምንም ነገር ደግሞ ልስራ ያለን ሰው ማበረታታት እውነቴን ነው። በሁሉም ሃይማኖት የሚጠላ አይደለም፣ የሚገደፍ ነው እንጂ አይዞሽ በርቺ ማለት በጣም ፈጣሪ የሚወደው ነገር ነው የኔ ወዶች። እና ሰብስክራይብ፣ ላይክ፣ ሼር አድርጉኝ፣ አይዞሽ በሉኝ፣ ሀሳብ አስተያየት ኮሜንት ስጡኝ። ሀሳብ መስጠትን ኮሜንት መስጠት የሰው ልጅ ያበረታል፣ ይለውጣል። በዛው ጥሩ ነኝ እያለ የሚሄደውን ያስተካክላል ማለት ነው። ስለዚህ ስተት አይኖርም፣ ሀስተቱ ይታረማል። መታረም ደግሞ ከስተቱ መታረም ትልቅ ነገር ነው እና የኔ ውዶች፣ የኔ ወርቆች አበረታቶኝ እህቶቼ። ሀያትዬ ክበርልኝ የኔ ውድ፣ አሁንም ከጎና አትነጠይ። ዘርዬ የኔ ውድ አመሰግናለሁ። ሁልጊዜ በቻናል ሼር እያደረግሽ አይዞሽ አልሜ እያልሽ ጎኔ ነሽ እና ሁልጊዜ ማትነጠይ። አንቺንም ባለሽበት ፈጣሪ ይጠብቅሽ የስደት እህቴ እና ውዶቼ። እንግዲህ ፍጣይር ያው ቁርስ ነው የተሰራው፣ ቁርስ ነው። ብዙ ነበርኩ በጣም እና አሰራሩን እያዘጋጀሁ አላቀረብኩላችሁም ያው